እንዴት ናችሁ? ስለ መልቲፕል ማይክሮኒውትረንት ሰፕላይ ዛሬ እናወራለን። መልቲፕል ማይክሮኒውትረንት ሰፕላይ ስንል ምን ማለታችን ነው? መልቲፕል ማይክሮኒውትረንት ሰፕላይ በውስጡ ምን ያህል ኒውትሪየንቶችን ይዟል ለሚለው 15 የሚሆኑ ኒውትሪየንቶችን ይዟል። እነዚህ ኒውትሪየንቶች በትንሹ ለሰውነታችን የሚያስፈልጉ ሲሆን ዴፊሽንሲ በሚከሰትበት ሰዓት ግን ከባድ የሆነ ችግር የሚያመጣ ነው። ይህ መልቲፕል ማይክሮኒውትሪየንት ሰፕላይ የሚሰጠው ለማን ነው ካል ለነፍሰ ጡር እናቶችና ለአዶሌሰንቶች ናቸው። ከ10 እስከ 19 ላሉ ይሰጣል ማለት ነው። ነገር ግን በአሁኑ ሰዓት ለነፍሰ ጡር እናቶች የሚሰጥ ሲሆን አይረን እና ፎሊክ አሲድን ጨምሮ ወደ 15 የሚሆኑ ኒውትሪየንቶችን በውስጡ ይዟል። እነዚህ ኒውትሪየንቶች እንግዲህ ለሰውነታችን በጣም አስፈላጊ ከመሆኑ የተነሳ አኒሚያን የሚከላከላሉ። ጽንሱ ላይ ደግሞ ሎው በርዝ ዌይት ወይም ደግሞ የክብደት ማነስን ይከላከላል። በዛ ላይ ኮስት ኤፌክቲቭ የሆነ ነው እና ጥናቶች እንደሚያሳዩት ከ41.8% 50% የሚሆኑ ብቻ ናቸው በአይረን ዴፊሽንሲ የተጠቁት። 50% የሚሆኑት ግን በተለያዩ ማይክሮ ኒውትሪየንቶች የተጠቁ ናቸው። ስለዚህ በአሁኑ ሰዓት ማይክሮ ኒውትሪየንቶችን በመጨመር ፎሊክ አሲድ እና አይረን አንድ ላይ በማድረግ 15ቱንም አንድ ላይ በማድረግ መልቲፕል ማይክሮ ኒውትሪየንት ሰፕላይ የሚባለው ለነፍሰ ጡር እናቶች ይሰጣል ማለት ነው። ነፍሰ ጡር እናቶች ወደ ጤና ተቋም በሚሄዱበት ሰዓት ክትትል ሲጀምሩ 100 ፍሬ ይሰጣቸዋል። ስለዚህ ያን 100 ፍሬ በየቀኑ አንዳንድ ፍሬ እየወሰዱ ይጨርሱታል ማለት ነው። ስለዚህ ይሄ በጣም ወሳኝ ነው። የመርሳት እንትን ሊኖር ይችላል። ያንን ደግሞ ለመከላከል የትዳር አጋር የሆነው ቤተሰብም ካሉ እያስታወሱ አንዳንድ ፍሬ እንዲወስዱ ማድረግ ተገቢ ነው ማለት ነው። ስለዚህ ይሄ መልቲፕል ማይክሮኒውትሪየንት ሰፕላይ ለእናቶች የሚሰጡ በተጨማሪ ነው እንጂ ምግብን የሚተካ አይደለም። ምግብን በትክክል መውሰድና አንዳንድ ፍሬ ደግሞ ማታ ማታ መውሰድ ተገቢ ነው ማለት ነው። ስለዚህ መረሳት የለበትም። ለልጅም ሲባል ለእናትም ሲባል ይህንን ነገር ወስዶ መጠቀም ወሳኝ ነገር ነውና ነፍሰ ጡር እናቶች ይህንን መጠቀም አንደኛው እንትን ነውና ተጠቀሙ እላለሁ። አመሰግናለሁ። ጤና ይስጥልን። ስለ መልቲፕል ማይክሮኒውትሪየንት ሰፕላይ እናያለን። ይህ መልቲፕል ማይክሮኒውትሪየንት ሰፕላይ የሚባለው ምንድን ነው? በውስጡ ምን ይዛል? እንደዚሁም ደግሞ ለማን ይሰጣል የሚለው እናያለን። መልቲፕል ማይክሮኒውትሪየንት ሰፕላይ ስንል በውስጡ ወደ 15 የሚሆኑ ማይክሮኒውትሪየንትን የያዘ ነው፣ አይረን እና ፎሊክ አሲድን ጨምሮ። ይህ ደግሞ የሚሰጠው ለአረገዙ እናቶች ወይም ነፍሰ ጡር እናቶች እና ለአዶሌሰንት ከ10 ከ19 ያሉት ዴፊሽንሲ እንዳያጋጥማቸው የሚሰጥ ነው። ይህ በአሁኑ ሰዓት እንግዲህ ከዚህ በፊት ነፍሰ ጡሮች አይረን እና ፎሊክ አሲድ ብቻ ይወስዱ ነበር። በአሁኑ ጊዜ ግን ይህ ማይክሮኒውትሪየንት ሰፕላይ መጥቶ በዚህ ይሄኛው እንዲሰጣቸው የተደረገ ነው። አይረን እና ፎሊክ አሲድን በውስጡ ይይዛል። በተጨማሪ ይህ መውሰዳቸው ለምን አስፈለገ ከተባለ ጥናቶች እንደሚያሳዩት ከሆነ እናቶች ላይ የተከሰተው 41.8 ከሚሆኑት እናቶች 50% ብቻ ናቸው በአይረን እና በፎሊክ አሲድ ዴፊሽንሲ የተጠቁት። 50% የሚሆኑት ግን በሌላ ኒውትሪየንቶች ዴፊሽንሲ ነው የተጠቁት፣ እንደ ቫይታሚን እና ሚነራል የመሳሰሉት ማለት ነው። ስለዚህ እነዚህን 50% የሚሆኑትን በአይረን እና ፎሊክ አሲድ ከተከላከል 50% የሚሆኑት ግን በኒውትሪየንት ሰፕላይ በማድረግ መከላከል ስለሚቻል አንድ ላይ ሆኖ ወደ 15 የሚሆኑ ኒውትሪየንቶች አንድ ላይ ተጨምሮ እናቶች እንዲወስዱ ይደረጋል ማለት ነው። ስለዚህ ይሄ አወሳሰዱ በቀን አንድ ፍሬ ሲሆን በ2 ብርጭቆ ውሃ ከመተኛት በፊት 30 ደቂቃ ከምግብ በኋላ አንዳንድ ፍሬ ይወሰዳል። ይህ እንግዲህ
ሰፕሊመንቴሽን ነው እንጂ ምግብን አይተካም። ምግብን በኖርማል ይወሰዳል፣ እንደ ማንኛውም ጊዜ ምግብ ይበላል። በተጨማሪ ግን ይህን ሰፕሊመንት ማታ ማታ የሚወሰድ ይሆናል። የመርሳት እንትን ሊኖር ስለሚችል የትዳር አጋሮች ደግሞ በማስታወስ እንዲሰጡ አስታውሶ እንዲወስዱ እንዲያደርጉ ይመከራል ማለት ነው። ስለዚህ ይህንን መልቲፕል ማይክሮኒውትሪየንት ሰፕላይዝ ለምን መስጠት አስፈለገ ካል፣ አንደኛ አኒሚያን ይቀንሳል፣ ሁለተኛ ሎወርዝ ዌይትን የህፃኑ የክብደት መቀነስን ይቀንሳል፣ ክብደታቸው እንዳይቀንስ ያደርጋል ማለት ነው። ሶስተኛ ኮስት ኢፌክቲቭ ስለሆነ ይህንን በመጠቀም እናትና የሚደርሰውን ችግር መከላከል ስለሚቻል ይህንን መልቲፕል ማይክሮኒውትሪየንት ሰፕላይዝ 90 ፍሬ እናቶች ክትትል በሚጀምሩ ሰዓት ይሰጣልና ሙሉ ለሙሉ መውሰዱ ተገቢ ነው የሚል ሀሳብ አለኝ።